ደግሞ የምታዩት የበለበላ ጊዮርጊስ የውስጥ ክፍል ነው። ይሄ ያው በዚህ አካባቢ ያሉ ቤተክርስቲያኖች ፍልፍል ዋሻ ናቸው። ጣራው ይህንን ይመስላል። እንግዲህ በውጭ ደግሞ የውጨኛውን ክፍል እናየዋለን። ይሄ ፍልፍል ዋሻ ነው። በጣም ነው የሚያምረው። በዚህ ከላሊበላ የምራህነ በአርባቱ እንስሳ በዋልድቤት አድርገን ነው እንግዲህ በልበላ ጊዮርጊስ የደረስነው። ይሄ በልበላ ጊዮርጊስ ነው። የውስጠኛው ክፍል ማለት ይሄ ነው። ያው ፍልፍል ዋሻ ነው። ሁሉም የአርባቱ እንስሳም እንደዚሁ ፍልፍል ነው። የቅዱስ ጊዮርጊስ ቤተክርስቲያን ደግሞ በልበላ ጊዮርጊስ የሚገኘው ይሄ ደግሞ ያው ፍልፍል ዋሻ ነው ማለት ነው። በውጭ ያለውን ደግሞ እስኪ ወደ ውጭ ነን ደግሞ የውጨኛውን ክፍል ደግሞ እናየዋለን ማለት ነው። የውጭ ክፍል ደግሞ ያው ሳንወጣ ይህንን ይመስላል ማለት ነው። የውጨኛው ክፍል ይህንን ይመስላል። እሺ ልረቅ ነው ራቅ ብዬ ቀርጸዋለሁ። ይሄ ነው እንግዲህ የበልባላ ጊዮርጊስ ዋሻ። ይኸው ከውስጥ ወደ ውጭ ነው የቀረጽነው። ይህንን ይመስላል በልባላ ጊዮርጊስ። እንግዲህ ከላሊበላ ስትመጡ ወደ ላሊበላ መጣችሁ መጎብኘት ያለባችሁ ቦታ አንዱ ይሄ ነው ማለት ነው። በልበላ ጊዮርጊስ፣ አርባቱ እንስሳ፣ ዋልድቤት፣ የመርሃነ ክርስቶስ፣ ነአኩቶ ለአብ፣ አሸተን ማርያም እነዚህ ሁሉ እንግዲህ ፍልፍል ዋሻዎች ናቸው። እነዚህን ሁሉ መጣችሁ እንድትጎበኙ ይሁን ማለት ነው። በጣም ነው የሚያምረው። የቅዱስ ጊዮርጊስ፣ የአርባቱ እንስሳ፣ የዋልድቤት፣ የመርሃነ ክርስቶስ፣ የቅዱስ ላሊበላ፣ የአሸተን ማርያም፣ የነአኩቶ ለአብ፣ የቅዱስ ገብረ ማርያም ረድኤት በረከት ምልጃና ጸሎታችን በሁላችንም ላይ ይሁን አሜን። ይሄ ነው እንግዲህ የቅዱስ በልበላ ጊዮርጊስ ማለት ይሄ ነው። ፍልፍል ዋሻው ይሄ ነው። እንግዲህ እኛ በጣም ደክሞናል። በእግር ነበረ ከላሊበላ የመርሃነ መጠን አሁን በእግር በልበላ ጊዮርጊስ ደርሰናል። አሁን ደግሞ እንግዲህ ወደ ላሊበላ ልንመለስ ነው። ይሄ ነው የቅዱስ ጊዮርጊስ ቤተክርስቲያን። ተመስገን። እንግዲህ በረከቱን ተሳትፈናል ብለን እናምናለን። እንግዲህ ቅዱስ ጊዮርጊስ በረድኤቱ አይለየን፣ በያለንበት ከክፉ ነገር ይጠብቀን አሜን። መልካም ቆይታ ይሆንላችሁ ባይ